ሰላም እንዴት ናችሁ? የሀበሻ ሚዲያ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ቤቱን ሳብስክራይብ ያደረጋችሁ ቤቱን ሳብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ጀምሩት። ወደ ቪዲዮአችን ሳብስክራይብ ያደረጋችሁ ሳብስክራይብ በማድረግ ቤተሰብ ሁኑ ይላለሁ። ዛሬ ደግሞ እንዴት ነው ጂሚ አፕ ላይ ታስኮችን የምንሰራ አክቲቪቲዎችን የምንሰራ በምን አይነት መንገድ ነው እንዴት ነው ታስኮችንን እንዴት እንሰራለን ባላችሁ መሰረት ያው በአዲስ ቪዲዮ ይዤላችሁ መጥቻለሁ። ቀጥታ ይሄን ወደ ጂሚ አፕ እንደገባን ይህ ኢንተርፌስ ያመጣልና ያው ባለፈውም እንዳልኳችሁ እነዚህ ኢንተርፌሶች ጂሚ አፕ ላይ ማንዳቶሪ ናቸው። ሆም፣ ኤክስፕሎር፣ ቻት እና የሚሉ እንትኖች አሉ። ቀጥታውን ሆም ላይ በምንገባ ሰዓት ሆም ላይ በምነካ ሰዓት ከዚህ ጋር ብዙ ፓርቲ ላይ ያሉ እንትኖች አሉ። ፓርቲ ላይ አክቲቪቲዎችን እየሰሩ ኮይን ሴለሮችም አሉ፣ ብዙዎች አሉ። ለምሳሌ ከአንዱ ጋር ከኔ ጋር መምጣት የምትፈልጉ የኔን አይዲ ሰርች አድርጋችሁ ስትመጡ ከኔ ጋር ፓርቲ መሳተፍ ትችላላችሁ። ከዚህ ጋር ሆነ ከአንዱ ጋር የኔ ጋር ለመምጣት 58 እሺን በዚህ መንገድ ሰርች አድርጋችሁ ስትመጡ ቀጥታ ላይ ታገኙኛላችሁ። እዚህ ጋር 58 78 95 34 ሚሊዮን ሰርች ስታደርጉት እኔ ጋር መምጣት ትችላላችሁ። አሁን እኔ ከአንዱ ጋር ገብቼ ነው ቪዲዮ ማሳያችሁ። ቀጥታ ለምሳሌ ወደ ላይ ስክሮል ላድርገውና አንዱ ፓርቲ ጋር ልግባ። እዚህ ጋር ገባሁኝ። እዚህ ጋር ስገባ ይሄ ያመጣልኛል። ልክ የው ፓርቲውን ሩሙን ይከፍትልኛል። እኔ አሁን ኦልሬዲ ምንድናቸው ቁጭ ብለው ታስካቸውን እየሰሩ ጋብል እያደረጉ ነው ምናምን እያያችኋቸው ከሆነ ታስኮችን እየሰሩ እነዚህ አሁን ወንበር እናንተ ከዚህ ጋር ወንበር ላይ አንዱ ጋር ቁጭ ትላላችሁ። እዚህ ጋር ክሮም ወንበር አለ። እዚህ ጋር የምትፈልጉት ላይ አንዱ ጋር ቁጭ ትሉና ታስካቸውን ትሰራላችሁ። ከዚህ ጋር ለአንድ ሰዓት ያህል ስትቀመጡ የሚሰጣቸውን አለ። የትጋው የምትሉት የሚሰጣቸው የትጋ ነው። ከዚህ ጋር አይታችሁት ከሆነ ቀጥታ እንደመጣችሁ እዚህ ጋር የሚቀያየር አለ። እዚህ ጋር ጌም የሚል አለ። እንደገና ኦሽን ሃንት የሚል አለ። ኒው ሆስት የሚል አለ። ከዚህ ጋር አሁን ቀጥኛ እንጠብቀውና ኒው ሆስት የሚለውን አንዴ እንነካዋለን። ሲቀያየር ኒው ሆስት የሚለውን እንነካዋለን። ወይም ደግሞ እንትን ብለን ኒው ሆስት የሚለውን እንነካለን። ኒው ሆስት የሚለውን ስነካ ከላይ እንደምታዩት ስትሪመር ሴንተር እና ስትሪመር ሴንተር እና አንቾር ሳላሪ የሚል አለ። አንከር ሳላሪ የሚል አለ። ስለዚህ አንከር ሳላሪ የሚለውን ከነካ ነው በኋላ ይሄንን አንከር ሳላሪ የሚለውን ከነካ ነው በኋላ እዚህ ጋር ታስክ እና ግሮዝ ፈንድ የሚላል በታስክ ውስጥ እኒህ አክቲቪቲዎች የሚወጡልናል። ፓርቲ ኢንካም አሁን ኦልሬዲ ይሄ እንትን ከሳምንት በላይ ስለሆነው በዚህ ስለተከፈተ ኦልሬዲ የኔ አካውንት አለ። በላ አካውንት እየሰራሁላችሁ ያለ እናንተ ጀማሪ ስትሆኑ ግን ከዚህ ጋር ዴይሊ ሳላሪ ስንት ነው የሚላችሁ? 550 ነው የሚላችሁ። ቤዝ ሳላሪ ላይ ቤዚክ ሳላሪ ይላል። ከዚህ ጋር ፓርቲ ላይ ወንበር ይዛችሁ ለአንድ ሰዓት ወይም ደግሞ ለ60 ደቂቃ ስትቀመጡ ፕላትፎርም ለእናንተ እዚህ ጋር 550 የሚለው ንስለ ነው። ከሳምንት በላይ ለእናንተ ስንት ነው የሚሰጣችሁ? 1100 ነው የሚሰጣችሁ። 1100 የሚሰጣችሁ ለሳምንት በየቀኑ ውስጥ ገቡ 1100። በዚህ ሳምንት ኢንተርቫል ውስጥ በዚህ ሳምንት ውስጥ 20 ሺህ ዲያመንድ መሰብሰብ ከቻላችሁ 20 ሺህ ዲያመንድ መሰብሰብ ከቻላችሁ ስቲል ሄዳችሁ ከ1100 ወደ የት ያድጋል? ወደ 1300 ያድጋል። ገብቶቻችኋል? ስቲል ሄድ ለምሳሌ እናንተ ሰው ጋብዛችሁ አክቲቪቲዎችን ሰርታችሁ ቶፕ አፕ አድርጋችሁ እና አድርጋችሁ 20 ሺህ በሳምንት 20 ሺህ ዲያመንድ መሰብሰብ ከቻላችሁ ስለሌላችሁ ከ1500 ወደ 1300 ያድጋል። ወደ 1500 ወደ 2000 ወደ 3000 ያለ ሲንዳችሁ እያደገ በሄደ ቁጥር ልክ እንደ ፖፖሎ ባይዘው እንትን እያደገ በሄደ ቁጥር እንትናችሁ ይጨምራል። ሁለተኛው ደግሞ ኤክስትራ ሳላሪ አለ። ማይ ፈርስት ፓርቲ ኦን ጂሚ። አሁን እናንተ ኤክስትራ ሳላሪ ላይ ምንድነው ሰው ኢንቫይት ስታደርጉ ሆስት ኢንቫይት ስታደርጉ የሚሰጣቸዋል። ሁለት አንድ ጋር አሁን እንደነገርኩት ሳምንት ስለሞላው ነው። ሁለት ሰው ኢንቫይት ስታደርጉ 200 ሰጣቸዋለሁ ይላችኋል። 200 እናንተ ጋር እዚህ ጋር ኦልሬዲ የቆየ ስለሆነ ነው እንደም እየሰራሁበት ስላልሆነ በዚህ የኔ እንትን ሌላ ነው ለማስረዳት ነው። ከዚያ በተጨማሪ ደግሞ እናንተ ፕላትፎርሙ ላይ እንደገባችሁ 8000 ዲያመንድ ቶፕ አፕ የምታደርጉ ከሆነ 8000 ኮይን ገዝታችሁ ሪቻርጅ ብታደርጉ ብትገዙ ለእናንተ ተጨማሪ 1000 ዲያመንድ ሰጣችኋለሁ ይላል። ገብታችኋል? 8000 ዲያመንድ ፐርቸዝ ብታደርጉ ኮይን ሴለር ራስ ነው የቻሉ ኮይን ሴለር አሉ። 10 ሺህ ዲያመንድ ብትገዙ 300 ብር ነው። በጣም ቀላል 20 ሺህ ብትገዙ 600 8000 ዲያመንድ ብትገዙ ለእናንተ 1500 ሰጣችኋል። እዚህ ጋር ምንድነው አሁን ኦልሬዲ ሰውዬ ወይም ደግሞ በዚህ እንትን 34 ደቂቃ ኦቨር 60 ሚላል አይደለ ፓርቲ ላይ 34 ደቂቃ ቆይታለች ወይም ቆይቷል እያለ ነው። ያ ማለት ምንድነው 60 ደቂቃ ሲሞላ የጎሚለው ፓርት ምን ይሞላ ይመጣ ሪሲቭ ይመጣ። ጎሚለው ፓርት ምን ይላል? ጎሚለው ይሄኛው ጎሚለው ፓርት ሪሲቭ ይመጣል። ሪሲቭ ይላል። ጎሚለው 60 ደቂቃ እንደሞላ ሪሲቭ ይላል ማለት ነው። ከዚያ በተጨማሪ ከፍ ስታደርጉት ደግሞ ኒው ሆስት
ኒው ሆስት እናንተ የጋበዛችሁት ሆስት 8000 ዲያመንድ ፐርቼዝ ቢያደርግ ወይም 8000 ኮይን ቢገዛ ለእናንተ ጋብዛችሁት ቶፕ አፕ ስላደረገ ፕላትፎርም ለእናንተ ምን አዘጋጅቶልች 1500 ዲያመንድ እሰጣችኋለሁ ይላል። ገብቷችኋል? 1500 ዲያመንድ እሰጣችኋለሁ ይላል። ከዚያ በተጨማሪ ደግሞ አሁንም እናንተ ያኛው 8000 ዲያመንድ አለው ካልኩ ሰው ቢጋብዝ 200 ሰው ሁለት ሰው ቢጋብዝ ቻርጅ ያደርግ 8000 ዲያመንድ ተዋሎክ ኢንቫይት ኒው ሆስት ኢን 7 ዴይዝ በሰባት ቀን ውስጥ ሁለት ሰው ቢጋብዝ ለእናንተ ምን ሰጠ 300 ዲያመንድ እሰጣለሁ ይላል። እዚህ ጋር ምንድነው ዴይሊ ፐርፎርም የምናደርጋቸው ታስኮች ናቸው። ስለዚህ እናንተ በደንብ ሰው መጋበዝ ከሱ በተጨማሪ አሁን ይህ ብቻ አይደለም። ዋና ታስኩ እናንተ የጋበዛችሁት ሰው እናንተ ሲሌብል ሲሌብል ቢሌብል ኤሌብል እና ሱፐር የሚባል እንትኖች አሉ። ምናልባት ሌሎች ፕላትፎርሞች ከቆያችሁ የሲሌብል ተጠቃሚ የዲሌብል ተጠቃሚ ከሆናችሁ ዲሌብል ተጠቃሚ ከሆናችሁ በስራችሁ 20 ሰው ቢኖር ከ20ው የ5% ኮሚሽን ተጠቃሚ ናቸው። 5% ኮሚሽን ተጠቃሚ ናቸው። 20 ሰው ለምሳሌ $40 ቢሰራ የ$40 5% ማለት የሆነ ወይ $2 ወይ $4 የሆነ ዶላር ምን ታገኛላችሁ ማለት መቼ እናንተ የጋበዛችሁ ሰዎች ከሚያገኙት እንትን ማለት ነው። ስለዚህ ሰው ኢንቫይት አድርጎ ቲም ቢውልድ ማድረግ በጣም ወሳኝ ነገር ነው ማለት ነው። ከዚያ በተጨማሪ ደግሞ ወደ ሌላኛው ስንሄድ እዚህ ጋር አሁን ለምሳሌ ስትገቡ ሰው ፎሎዎችን ብታደርጉ ጥሩ ነው። ምክንያቱም ይጠቅማችኋል። ፎሎ ለማድረግ ለምሳሌ እኔ አሁን እዚህ ጋር እኔ ፎሎ ለማድረግ አሁን ለምሳሌ ይቺንን ፎሎ ላድርጋት። ለምሳሌ ይህን ፎሎ ለማድረግ ይቺንን ራሱን ፕሮፋይሏን እናካታለን። ፕሮፋይሏን በምናካት ሰዓት እዚህ ጋር ፎሎ ሚል ይመጣልኛል። ፎሎ ሚል ይመጣልኛል። ፎሎ አደርጋለሁ። በቃ ፎሎ በዚህ ማለት ፎሎ ማድረግ ትችላላችሁ። ሌላኛው ምንድነው ከዚህ እንትኑ ልውጣና ከፓርቲው ልውጣና ወደ እንትኑ ልመለስ። እዚህ ጋር የዛ ምልክቷን ነክቼ ልመለስና ከታች ቻት ምናምን የሚል አለ። ከዚህ ከታች ቻት እና ሚል የሚለው ጋር ልግባ። እዚህ ጋር ማለት ነው የሚለው ጋር ልግባና የሚለው ጋር ስገባ ይሄ ኢንተርፌስ ይመጣልኛል። ያችሁት ይሄ ኢንተርፌስ በሚመጣልኝ ሰዓት ምንድነው ከዚህ ጋር አክቲቪቲ፣ ታስክ ሴንተር፣ መሃል፣ ኢንቪቴሽን፣ አይተም ባግ እና አይከኖች አሉ። አሁን ቀጥታ ኢንቪቴሽን ላይ ይገባለሁ። ኢንቪቴሽን ላይ ገባና ምን ያመጣልኛል መሰለህ? የምትዘርፉት አንተ በየታይም ኢንተርቫሉ የምትዘርፉት አለ። ኢንቪቴሽን ከስገባ ይህ ኢንተርፌስ ይከፈትል። ይህ ኢንተርፌስ በሚከፈትል ሰዓት እኛ ምንድነው እዚህ ጋር ፕሮዳክሽን እንትን አለ። ልክ እንደ ሌሎች አሁን ይሄ ውሃ እናጠጣዋለን። ያጠጣነውን ፍሬ ያፈራል፣ ኮሌክት እናደርገዋለን። አሁን ይሄ 40 ዲያመንድ ሰጥቶኛል። ኦልሬዲ ይሄን በምነካው ሰዓት እናንተ ቀድማችሁ ሰው ስቲል ሳይዘርፍባችሁ መዝረፍ አለባችሁ። ይሄንን ዲያመንድ አሁን ስነካው አሁን ስንት ነበር? 97 ነበረኝ አይደለ? እዚህ ጋር እንደምታዩት 97 ነበረኝ። አሁን ይኸው 40 ልዘርፍ ነው። ያው 40 ሰጠኝ። ኦኬ አልኩትኝ። አሁን ከ97 ስንት እንትን አለልኝ? 137 ይጨምርልኛል። እየጨመረልኝ ነው የሚል። እዚህ በተጨማሪ ደግሞ ይሄን በምዘርፍ ሰዓት ሌቭል እያደገልኝ ነው። ፕሮዳክሽን ስፒድ 10 ፐር ሃወር ነው። አሁን ይሄ ገና ስለሆነ ምንም ስላልተሰራበት ነው። በእያንዳንዱ ሰዓቱ 10 ዲያመንድ ይሰጣችኋል። ግን ሌቭላችሁ ያደገ በእያንዳንዱ ሰዓቱ 50 60 100 ልታገኝ ትችላላችሁ። ዲያመንድ በሰዓት ማለት ነው። በሰዓት 50 አገኛችሁ ማለት ኦልሞስት በአንድ ቀን ውስጥ 1200 አካባቢ ተሰበሰባላችሁ ማለት ነው። በዚህ ብቻ ማለት ነው። ከዚያ እዚህ ጋር ፍሬንድ የሚል አለ። ፍሬንድ የሚለውን በምነካ ሰዓት እዚህ ጋር ስቲል የምናደርጋቸው እንትኖች አሉ። እዚህ ጋር እናንተ አንዳንዶቹ ቀድመው ስቲል ካደረጉባችሁ እንደዚህ በሚመጣላችሁ ሰዓት እንደዚህ ስቲል ታደርጋላችሁ። ቀድሞ ካልዘረፉባችሁ። እዚህ ጋር ደግሞ ውሃ ወተር የሚል ካለ ውሃ ታጠጡታላችሁ። ወተር የሚል ካለ እዚህ ይህን ማጠጣት ውሃ ማለት ነው። አሁን ስቲል ወስዶብኝ ካልሆነ የሰጠኛል ስቲል አልኩትኝ። አሁን ይሄ ፍሬንድ ፍሩት ፉል ስቶሪ ቀድሞ ወስዶብኛል። ስለዚህ አልሰጠኝም ማለት እናንተ ቀድማችሁ መዝረፍ አለባችሁ ማለት ነው። ከዚያ በተጨማሪ ደግሞ ይሄ ወተር የምትለዋን ኢንቪቴሽን ተመልሰን እንግባና ወተር የምትለዋን ትችላለች። እዚህ ጋር ወተር የምትለዋን ማጠጣት አለብን እንትን እንዲል ማለት ነው። ያው አንዴ ስናጠጣው ያው ጠጣ ነው። ቀጥታ ፍሬንድ ላይ ስንገባ እንትን ይመጣልናል። ይሄ አሁን ሌላ ፎሎ ያደረግናቸው በዚህ ሊስት ይመጡልናል። ፎሎ ያደረግናቸው ሊስቶች ራሱ ምን ያደርግልናል?
እንደዚህ ስቲል በሚመጣልን ሰዓት ምን እናደርጋለን እኛ እየገባን መዝረፍ። ግን ፎሎ ያደረግናቸው ሲሆን ነው የሚመጡልን ብዙውን ጊዜ እነሱ ፎሎ ካደረጉልን የሚመጡና ስለዚህ ምንድነው ፎሎ አድርጉ። እንደገና እየገባችሁ በሆነ ታይም ኢንተርቫል ላይ ስቲል ሲያደርጉ ከዚያ ውጭ አሁን እዚህ ጋር ሌቭል አለ። ከሌቭል 1 ወደ ሌቭል 2 ለማድረግ 800 ዳይመንድ ያስፈልጋል። አሁን 340 ላይ ነው ይለኛል። ስለዚህ ሌቭላችሁን በደንብ አሳድጉ። ቶፕ አፕ ማድረግ የምትፈልጉም ራሱን የቻለ ኮይን ሴለር አለ። አሁን ኢንካማችሁን ማሳደግ አሁን ይሄ ምንም አይነት ኢንቫይት አልተደረገም። ያው ለማስረዳት ብዬ ነው ይሄን እንትን ያልኩላችሁ እንጂ የኔ እንትን ሌላ ነው። በዚህ መሰረት እንትናችሁን ታስካችሁን ትሰራላችሁ። ከዚያ በተጨማሪ ከዚህ ከላይ ዋሌት እና ሌቭል የሚል አለ። ዋሌት እና ሌቭል የሚል አለ። ዋሌት እና ሌቭል የሚል አለ። ዋሌት ላይ ስንገባ እንትን ይላል እንትን ያመጣላችኋል። እዚህ ጋር ዳያመንድ እና ሜግዚት ያለ በስትሰሩ እዚህ ጋር እንትን የሚል ይመጣላችኋል። እናንተ ጋር ዊዝድሮው የሚል ይመጣላል። ዊዝድሮው የሚል ይመጣላችኋል። ስትሰሩ እዚህ ጋር እናንተ ዊዝድሮው የሚል አለ። ግን አሁን ስላልተሰራበት ምናምን እንትን አይልም። ዳያመንድ አለ። ሪቻርድ ማድረግ ብንፈልግ ኮይን ሴለሮች አስንቻል ኮይን ሴለሮች ስላሉ መግዛት እንችላለን። አሜግዚቲው እዚህ ጋር 70 ሺህ ሲሞላ $10 አድርገን እናወጣዋለን ማለት ነው። 70 ሺህ ሲሞላ $10 ሆኖ ይወጣል። በ1600 ብር በኢትዮጵያ የባንክ አማራጮች ዊዝድሮው ማድረግ እንችላለን ማለት ነው። ለዛሬ ታስኮች እነዚህን ይመስላሉ። ቪዲዮ ከተመቻችሁ ሳብስክራይብ፣ ላይክ፣ ኮሜንት እንዲሁም ሸር አድርጉ። አመሰግናለሁ። ቸር ሰንብቱ።